ቀጥታ የሚሄደው በአንዱ አዳም ለሁሉ ሞት መድረሱን በአንዱ በክርስቶስ ደግሞ ያ ኃጢአተኝነት የአዳም በደል የአዳም ኃጢአት በሙሉ ብዙዎቹ የሚለውን ዓለሙን የሚወክል የመጀመሪያውም የዓለምን ኃጢአት የሚወክል ነው። የሁለተኛውም የነበረው ነገር ስለተደመሰሰ በክርስቶስ ደም ምድር መታጠቧ መንጻቷ መቀደሷ የሰው ልጅ ሁሉ ከዛ ነፃ መሆኑን ነው የሚያሳየው። ስለዚህ ጻድቃን ሙስሊሞችም የማያምኑ በሙሉ ጻድቃን ሆነዋል ማለት ነው። ከመርገመ አዳም በነገራችን ላይ ጻድቃን ይሆናሉ የሚለው ቃል ምን ማለቱ ነው? ያ ርኩሰት የአዳም መርገም ርኩሰት አይነካቸውም፣ ከዚያ ነፃ ሆነዋል ማለት ነው። ለዚህ ሰው ከጥምቀት ጋር ሳይገናኝ ሰው ከቅዱስ ቁርባን ጋር ሳይገናኝ ሰው ቅብአ ሜሮንን ተቀብሎ መንፈስ ቅዱስን ሳይቀበል ሰማይ ቢወጣ ወደ ምድር ቢወርድ አይድንም። በቃ ያ ማለት ግን ክርስቶስ ዓለምን አላዳንም ማለት ሳይሆን የክርስቶስን የማዳኑን ሥራ ያ ሰውዬ አልተቀበለም ነው። ይሄን ነገር በቃ ማወቅ አለብን። ይሄ ለኛ ኢሹ መሆን የለበትም። በኦርቶዶክስ ቤተክርስቲያን ጥርት ያለ ነገረ ድነት ትምህርት ባላት ቤተክርስቲያን ውስጥ እንዴት ነው እስላም ሁሉ ድኗል እንትኑ ሁሉ ድኗል የሚል ትምህርት እኛ ልንሰማም አይገባም። ክርስቶስ ያው በመስቀል ላይ ዕዳ በደላችንን ከፍሏል፣ መርገምን አንስቷል። እኛ ትናንት የነበረው ምን ነበረ? በአሁኑ ሰዓት ፕሮቴስታንቶቹ ምን ያምናሉ? ሰው በአሁኑ ሰዓት በአዳሚ መርገም ይጠየቃል። መርገም እስካላመነ ድረስ በመርገም ውስጥ ነው ያለው ሰው ብለው ይህን አቋም ያዙ። እኛ ደግሞ ነው በአዳም መርገም የሚጠየቅ የለም። ይህ መርገም ከሁሉ ላይ ተነስቷል። ከዚህ በኋላ የሚጠየቀው ሰው ባለማመኑና ከጥምቀት ጋር ህብረት አድርጎ በጥምቀት ከክርስቶስ ጋር ህብረት ባለማድረጉ አዲሱን ክርስቶስ ባለመልበሱ ይህም ባለመቀበሉ ይህም ነው የሚጠይቀው እንጂ በእርግማን አይደለም። ነበረ ቀሲስም ያሉት ነው የሚያልኩት። ክርስቶስ ኢየሱስ መጥቶ ከዛ ከአዳም ሲወርድ ሲዋረድ ከመጣው ከውድቀቱ ከዚያ ከውድቀት ከሁሉም ነው ያዳነው። ያንን ከውድቀት በአዳም በኩል የመጣብንን ውድቀት ከሙስሊሙ ከክርስቲያኑ አድኗል አሉ እያሉ ነው የሚከራ እና ግን አሁን የሚፈረድባቸው ሙስሊሞች አሁን የሚፈረድባቸው በአንዱ በልጁ በኢየሱስ ክርስቶስ ስላላመኑ ነው እንጂ ከአዳም በኩል የመጣ ውድቀት በክርስቶስ ተነቅሏል ማለት ጠፍቶላቸዋል ብለው የሚናገሩ ሰዎች አሉና አዲጋ ያሉትና ጋጋ የተመለሰው መልስ ተመሳሳይ ያልሆነልኝም እና ያስማማኝ ግን ያ ነው። ምናልባት ልዩነት ካለ እና የእናንተም ሀሳብ ይጨምራል። እንግዲህ እኔ አሁን ያልከው የነ መምህር ብርሃኑ አድማስም እንግዲህ ስላላዩት ማብራሪያውን የእነሱ ላይ ምንም አለ በርግጥ ያው በእርግጥ እሱ ኖርማል ነው ያልከኝ። እዚህኛው ላይ ማለት ባለማመናቸው ይፈረድባቸዋል። ትክክል ነው፣ ባለማመናቸው ይፈረድባቸዋል። እንግዲህ በአዳም በኩል የመጣው ውድቀት ግን ከእሱ ነፃ ወጥተዋል። በአዳም በኩል የመጣው ውድቀት ውስጥ የሉበትም። ከአዳም ውድቀት ነፃ መውጣት ማለት በዚህ ክርስቶሳዊ መሆን ማለት ነው። ክርስቶሳዊ ሆነዋል የሚል እንግዲህ ክርስቲያን ያለ አይመስለኝም። እንዴ ሞልቷል ያለበት ሰው ይድናል አይድንም? ምን ማለት ነው? ጥንተ አብሶ ምን አይነት ጥያቄ ነው? ጥያቄው ራሱ ጥንተ አብሶ ያለበት ሰው ክርስቶስን ባያምን ይድናል አይድንም? ሰው ክርስቶስን ሳያምን እንዴት ይድናል? ጠቅላላ ክርስቶስን ሰው ሳያምን አይድንም። እንዴት ይድናል? ኦኬ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ብላ ታምናለች። ለምሳሌ ኤሴንሻል ሳልቬሽን ብለህ በተደጋጋሚ አንተም ስታወራ እሰማለሁ። ኢየሱስ ክርስቶስ በመስቀል ላይ ሲሞት ኦኬ ሰውን ሁሉ ከኃጢአት ከአዳም እርግማን ነፃ አውጥቷል ብላችሁ ታምናላችሁ። ትክክል ማለት ኢየሱስ በመስቀል ላይ ሲሞት ሰዎች ሁሉ ነፃ ወጥተዋል፣ ድነዋል ከአዳም በደል ሰው አምኖ በምስጢራቱ በኩል ያንን የክርስቶስን ስራ ይቀበላል እንጂ። ኦኬ፣ ስለዚህ ኢየሱስ ሲሞት ከአዳማዊ በደል ኦሪጂናል ሲን አይድንም። ሰው ክርስቶስ ሲጀመር አዳማዊ ማንነቱን አውቆ ክርስቶሳዊ ማንነቱን የሚለብሰው በጥምቀት ነው። ሰው ሲጠመቅ ያንን የሚቀበል። ስለዚህ ይሄም ልዩነት አላችሁ ማለት ነው። በማና በማ ሁሉም ጋር ከነዘ ማርያም ይሄ ኦርቶዶክሳዊ ቲዮሎጂ ነው። ማንም አለ፣ ማንም መጣ፣ ማንም ሄደ፣ ማንም ቀረ ሊቀየር የማይችል የቤተ ክርስቲያኒቷ የማዳን ትምህርት ነው። አለቀ። ይሄ አሁን ቀጥታ